ሰላም እንድናችሁ ኤስድ እንግሊሽ እንግሊዘኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። ዛሬ እንግሊዘኛ ቋንቋን ለመናገር ልምምድ ክፍል 58ን ይዘንላችሁ መጥተናል። በዛሬው ክፍል 58 ደግሞ ክምችቶቻችንን 742 እናደርሳለን። አብራችሁን ቆዩ። Do you check the weather before going out? Do you check the weather before going out? ከመውጣታችሁ በፊት የአየር ሁኔታውን ትመለከታላችሁ? ከመውጣት በፊት የአየር ሁኔታውን ትመለከታለህ? አንቺስ do you check the weather before going out? ከመውጣትሽ በፊት የአየር ሁኔታውን ትመለከቻለሽ? Yes, I always check the weather. Yes, I always check the weather. አዎ ሁልጊዜ የአየር ሁኔታውን እመለከታለሁ። Yes, I always check the weather. አዎ ሁልጊዜ የአየር ሁኔታውን እመለከታለሁ። እናንተስ እንዴት ናችሁ? ትመለከታላችሁ? አትመለከቱም? Do you check the weather before going out? ከመውጣትሽ በፊት የአየር ሁኔታውን ቼክ ታደርጋለህ፣ ትመለከታለህ፣ ትመለከቻለሽ? No, I just go out. No, I just go out. አይ በቃ እወጣለሁ፣ ምንም ነገር አልመለከትም። እንግዲያውስ እናንተ ከየትኛው ጎራ ናችሁ? Do you check the weather before going out? እስቲ የእናንተን ምላሽ ኮሜንት ስር ላይ አስቀምጡልኝ። Do you check the weather before going out? ከመውጣትሽ በፊት የአየር ሁኔታውን ትመለከታላችሁ? What's your favorite type of weather? What's your favorite type of weather? የምትወደው የአየር ሁኔታ የትኛው ነው? የምትወጂው የአየር ሁኔታ የትኛው ነው? ስለ ዌዘር ስናወራ እንግሊዝኛ ቋንቋ ላይ መሰረታዊ ከምንላቸው ግንባር ቀደሞች ውስጥ የሚገባ ነው። ምክንያቱም ከሀገር ከከተማ ከተማ የአየር ሁኔታዎች ይለያያሉ። የሰዎች መግባቢያ ከሰዎች ጋር የምትነጋገሩበት ኮመን ግራውንድ ይሉታል ፈረንጆች። ከሰዎች ጋር ለመግባባት ለመነጋገር ስትፈልጉ ከዛ ሰው ጋር አንድ የሚያደርጋችሁን ብትነጋገሩ የምትግባቡበትን ነገር ትፈልጋላችሁ። ከዛ ውስጥ ሁሉም የሚመርጠው ሁሉም የሚነጋገርበት ሁሉንም የሚያማክለው ዌዘር ነው። ሌላው እናውራ ካላችሁ ፐርሰናል ነው የሚሆነው። ከምትወዱት ከምታውቁት ሰው ጋር ነው ሌሎች ነገሮችን ማውራት የምትፈልጉት። ነገር ግን ስለ ዌዘር ችግር የለውም። አንዳንድ ሰው ዝም ብላችሁ ፐርሰናል የሆነ ጥያቄ መጠየቅ ልትፈሩ ትችላላችሁ። ያ ሰውም ደስ ላይለው ይችላል። ስምህ ማን ነው? ምንድን ነው የምትሰራው ስትሉ ሰው ላይደሰት ይችላል። ስለ አየር ሁኔታ ግን ተግባብታችሁ ከዛ በኋላ መጠየቅ ትችላላችሁ። ስለዚህ ለዛ ነው ስለ አየር ሁኔታ ደጋግሜ ማነሳባችሁ። በደንብ በዚህ መግባባት ከቻላችሁ እየቀለላችሁ ነው የሚሄደው ከሰው ጋር መግባባት። ሁሉም ነገር የሚጀመረው ከትንሽ ነው። ስለዚህ ዌዘር መሰረታዊና ትንሹ ነው። ከዛ ተነስታችሁ ነው ወደ ሌላው ነገር የምትሄዱት። ወደ ትምህርታችን ስንመለስ ጥያቄ ጠይቀን ነበር። እስቲ እናንተ የራሳችሁን ምላሽ ታስቀምጡልኛላችሁ። እኛ ግን የራሳችን ያስቀመጥነውን ምላሽ አብረን እንመልከት። What's your favorite type of weather? የምትወደው የአየር ሁኔታ የትኛውን ነው? I love a cool breeze. I love a cool breeze. አሪፍ ንፋስ እወዳለሁ። አሪፍ ትንፋሽ የሚያስወጣኝን ንፋስ እወዳለሁ። I love a cool breeze. What's your favorite type of weather? What's your favorite type of weather? የምትወጂው የአየር ሁኔታ የትኛው ነው? ጥያቄው ይሄ ነበር። I enjoy warm sunny days. I enjoy warm or sunny days. ፀሐያማ ሞቃታማ ቀናቶችን እወዳለሁ። I enjoy warm days. I enjoy sunny days. ሞቃታማ ቀናቶችን ፀሐያማ ቀናቶችን እወዳለሁ። የምትወደው የትኛው ነው ብለን ነበር የጠየቅነው። እኔ የምወደው ሞቃታማ ፀሐያማ የሆኑ ቀናቶችን ነው። እናንተስ? እንዲህ እያለን 740 ደርሰናል። How often does it rain here? How often does it rain here? እዚህ ምን ያህል ጊዜ ዝናብ ይጥላል ይዘንባል? How often does it rain here? እዚህ ምን ያህል ጊዜ ይዘንባል? How often does it rain here? እዚህ ምን ያህል ጊዜ ይዘንባል?
It rains a lot in spring. It rains a lot in spring. በጸደይ ወቅት ብዙ ዝናብ ይጥላል ይዘንባል። በጸደይ ወቅት ብዙ ዝናብ ይጥላል ይዘንባል። ዝናብ ወቅቶች አሉት። ወቅቶቹ ደግሞ ከሀገር ሀገር ከከተማ ከተማ ይለያያሉ። ሰው እዚህ ብዙ ዝናብ የሚጥለው በምን ወቅት ነው አለ? በጸደይ ወቅት ነው። በጸደይ ወቅት እጅግ በጣም ብዙ ዝናብ ይጥላል። How often does it rain here? How often does it rain here? በምን ያህል ጊዜ ዝናብ ይጥላል ይዘንባል እዚህ? How often does it rain here? ምን ያህል ጊዜ እዚህ ዝናብ ይጥላል ይዘንባል? It rarely rains here. It rarely rains here. እዚህ እምብዛም ዝናብ አይጥልም አይዘንብም። It rarely rains here. እዚህ እምብዛም ዝናብ አይዘንብም ዝናብ አይጥልም። ሬርሊ እምብዛም ማለት ነው። እነዚህ ድግግሞችን የሚገልጹልን አድቨርቦች ናቸው። ከዚህ ቀደም አይተኗል። ከምንም ተነስተን እስከ ሁልጊዜ በመሀል ላይ ያሉትን ሁሉ ድግግሞችን የሚገልጹልን አድቨርቦችን እጅግ በጣም ድንቅ በሆነ መንገድ አይተናል፣ ተማምረናል። ያላያችሁት ካላችሁ ገብታችሁ እንድትመለከቱት በዚህ አጋጣሚ ላሳስባችሁ ወዳለው። እጅግ በጣም ብዙ ትምህርቶችን ያስተማር ነው። እናንተም የበዛችሁት ለዛ ነው። ቆንጆ በሆነ ሁኔታ እጅግ በጣም ብዙ የሆኑ ትምህርቶችን አስተምረናል። ከነዛ ውስጥ አንዱ ስለሆነ ነው። 2 ቻናል ነው ያለን። ይህ የመጀመሪያው ቻናል ነው። በሁለተኛው ቻናል ደግሞ ዛሬ በዚህ ከተለቀቀ ነገ በዚያው ነው የሚለቀቀው። ሁለቱ የዩቲዩብ ቻናሎቻችን ናቸው። በቴሌግራም እና በቲክቶክ መተናል። በሁለቱም ደግሞ ታገኙናላችሁ። እናንተ ዩቲዩብ የምትወዱ ከሆነ በዩቲዩብ የመጀመሪያው ቻናላችን አለ፣ ሁለተኛው ቻናላችን አለ። ኤስዲ እንግሊሽ 1 እና ኤስዲ እንግሊሽ 2 ይባላሉ። ከዛም ባለፈ ደግሞ ቴሌግራም ላይ ኤስዲ እንግሊሽ እንዲሁም ደግሞ ቲክቶክ ላይ ኤስዲ እንግሊሽ ብላችሁ የኛን ትምህርቶች በምትወዷቸው ፕላትፎርሞች ማግኘት፣ መከታተል፣ መማር ትችላላችሁ ማለት ነው። የዛሬው ይህንን ይመስል ነበር። ቀጣይ በክፍል 59 እንገናኛለን። በክፍል 59 ደግሞ ክምችቶቻችንን 750 እናደርሳለን። 750 ከዚህ ቀደም ነግሬያችኋለሁ። እስከ ክፍል 59 ድረስ ክምችቶቻችንን በደንብ አድርገን እያሰፋን ነው። ክፍል 60ን ከተማማርን በኋላ ደግሞ እዚህ ጋር ቀጥ እናደርገውና ይሄን ልምምድ ወደ ምን እንሄዳለን? ሌላ ስቴፕ ነው። እሱን አንድ ላይ እናየዋለን። በነገራችን ላይ ኤስዲ እንግሊሽ ላይ ደግሞ ለጀማሪዎች ላይ ትኩረት ያደረገ ቃላቶች ላይ እሱም ልክ እንደዚሁ ክፍል 59 ላይ ነው። እሱም 60 ላይ ፖዝ ይሆናል። በተመሳሳይ ያኛውም ሌላ ስቴፕ ይሄዳል ማለት ነው። ከዛ በኋላ ደግሞ ከ61 የምንመለሰው ቆየት ብለን ነው፣ ረዘም አድርገን ነው፣ ረጅም ጊዜ ሌላ ስቴፕ ሌላ ትምህርትን የሚሆነው። የዛሬ ይህንን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።